ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ነው ያለውኝ። እግዚአብሔር ይመስገን። እንኳን ደህና መጣችሁ ወደ ምህረት ዩቱብ። ዛሬ አብረን ሩዝ ከብሳ እንሰራለን፣ በስጋ ማለት ነው። እዚህ ጋር ውሃ አድርጌበታለሁ። የሞቀ መስሎኝ ነበረ፣ ለካ ቀዝቃዛ ነው። እንግዲህ ያው እዛው ላይ እንትን ይላል። እዚህ ጋር ቲማቲም አለ፣ ሽንኩርት እና ነጭ ሽንኩርት። ስጋው እስኪ በስልልኝ ድረስ ሽንኩርቱን እከትፈዋለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እና ላይክ እያደረጋችሁ ማሮችዬ አብረን እንስራ ማለት ነው። እዚህ ጋር ሽንኩርቱን ከትፌ ጨርሻለሁ። እዚህ ጋር ተመልከቱት። አንዳንዴ ስጋ ማለት ነው የፈለገ ቢታጠብ ማለት ነው በቃ አይጠራም፣ በሙቅ ውሃ እንትን ካላላችሁ በስተቀር ማለት ነው። እኔ አንዳንዴ እነሱ ሲሰሩ በስማም እንደዚህ ግልብጥ አርግተው የሚሰሩት የሚወጣውን ቆሻሻ ማለት ነው። ተመልከቱ። በእውነት እንደዚህ ገንፈል አድርጎ በንጹህ ውሃ ካልታጠበ በስተቀር መቼም ቢሆን አይጠራም። ተመልከቱ ያለውን ቆሻሻ። ግን ሲታጠብ ንጹህ ነው የሚመስለው። ከላይ ላይ የሚወጣው ከላይ ላይ ለብቻው እንትን ብዬ ነው እና ይሄንን ወስድና ደግሞ አጣራዋለሁኝ ማለት ነው። ከዛ በሌላ ውሃ አጥበዋለሁኝ እንጂ በጣም ነው ቆሻሻ ያለው በእውነት ተመልከቱት የሚወጣው። አንዳንዴ እንደዚህ ለቅለቅ አድርጎ ዝም ብሎ መስራት በጣም ነው። ያው እዚህ ጋር ስንቴ ነው ደጋግሜ ያጠብኩት መሰላችሁና ዝም ብሎ መስራት በጣም ነው እንትን የሚለው። እዚህ ጋር የከተፍኩት ሽንኩርት ጨምራለሁኝ ማለት ነው። እዚህ ጋር ሳልሳ አለ፣ የተፈጨ ቲማቲም እንትን ማለት ነው። እሱን አደርጋለሁኝ። ዘይት አድርጌያለሁ መጀመሪያ፣ ከዛ ሳልሳውን ጨመርኩኝ። ላይክ እያደረጋችሁ አበረታቱኝ ማሮቼ፣ አትርሱኝ ደግሞ ላይክ እያደረጋችሁ እሺ። ቪዲዮን ደግሞ እስከ መጨረሻ ይሉኝ ስወዳችሁ። ሰዓት በጣም እየቀነሰብኝ ነው ያለው። እንግዲህ ያው ላይፍ እስካሁን አለቀቀልኝም። በጸሎታችሁ አስቡኝ በዛውም እላችኋለሁ። እዚህ ጋር ነጭ ሽንኩርት የተፈጫለ እሱን ጨመርኩኝ። ከዛ በደንብ አርግተን እናቁላላለን አንድ ላይ ማለት ነው። እዚህ ጋር የተፈጨ ቲማቲም አለ፣ እሱን አረኩኝ። እዚህ ጋር የደረቀው ሎሚ አድርጌያለሁኝ። እንደምታዩት ያላችሁን ቅመም ማድረግ ትችላላችሁ። እዚህ ጋር የራሱ የስጋው ቅመም ይቅርታ፣ ጉሮሮዬን ነው የሚያመሰለኝ።
እዚህ ጋር እንትኑ እስከ ላላ ድረስ ሩዝ አጥቤ ሙቅ ውሃ አድርጌበታለሁ። እስከ ማቁላላ ድረስ በሙቅ ውሃ መዘፍዘፍ እንደዚህ ማለት ነው። በኋላ ቶሎ ነው እንትን የሚለው ደግሞ ያምራል ሩዙ ራሱ ሲበስል ማለት ነው። ሲጨምሩት እዚህ ጋር ያጠብኩትን ስጋ ጨምራለሁ። ድስቱ ትንሽ ሆነ፣ በሌላ ድስት ልገልብጥ እንጂ ሩዙ ሲጨመርም አይበቃም ጭራሽ ነው። ከዛ ሙቅ ውሃ አደረኩኝ ማለት ነው። እዚህ ጋር ድስቱ እንትን አለብኝ ጨመርኩኝ። ነው ስጋው ሲበስል ያው ቪዲዮን ቆርጬ ነው ሩዙን ጨመርኩትኝ። እዚህ ጋር እንፋሎቱ የስልኩን ካሜራ ሸፍኖታል እና ሩዙ እየደረሰ ነው ማለት ነው። እዚህ ጋር ሩዙ እስከሚበስል ድረስ ሰላጣ ልቁረጥ ማለት ነው። ኪያር አለ፣ ቲማቲም አለ፣ ከሳለ ምናልባት በየሀገሩ ቋንቋ ሊለያይ ይችላል እንግዲህ እና ላይክ እያደረጋችሁ አትርሱ። ሼር፣ ሰብስክራይብ ማድረጋችሁን ቪዲዮውን እስከ መጨረሻ አይውልኝ። ስራ ላይ ብትሆኑ ራሱ ከፍታችሁ ይሉኝ። እሺ ማለችዬ ከፍታችሁ ልቀቁልኝ። እዚህ ጋር ደርሷል ማለት ነው። እንደዚህ ያው በስሎ ለዚህ በቅተዋል ማለት ነው። ሩዛችን ሰላጣ አለ ማባያ፣ እዛ ጋር ደግሞ ሽጥን ያለ በቃሪያ የተሰራ ማባያ ምን ልብላ ብያለሁ።